እሼቱ መለሰ በፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሼቱ 1 ቢሊዮን ብር ይዞ ከመጥፋትና ከራሱ ከፐርፐዝ ብላክ ኢትዮጵያ ጋር በተያያዘ የተነሳበት ሮመር አስመልክቶ በገደምዳሜውም ቢሆን እየተንደፋደፈ መልስ ሰጥቷል። ከምድር በ24 ቢሊዮን ኪሎ ሜትር ርቀት ላይ ጠፈር ላይ የኢትዮጵያውያን ወርቃማ ድምፅና የአንድ ቤተሰብ ፎቶግራፍ በክብር እንደተቀመጠ ያውቃሉ? ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ቻይና ትዕዛዝ ብቻ የማይቀበሉ ይልቁንም አብረው ማሰብ የሚችሉ የሮቦት ተኩላዎች መንጋን በቅርቡ አስተዋውቃለች። ይህ ሮቦት ለከተማ ውስጥ ውጊያ ተብሎ በልዩ ሁኔታ የተነደፈ የተቀናጀና በኤአይ የሚመራ መንጋ ነው። ዲዛይነር ቤቢስ ወይ ደግሞ በትዕዛዝ የሚሰሩ ልጆች ሊፈጠሩ ይችላሉ። ቀዩንልኝ፣ ይረዝልምልኝ፣ ይጠርልኝ፣ አይኪው እንደዚህ ይሁን እንደዚህ ያልክ ታዛለህ ማለት ነው። ገንዘብ ብቻ ይኖርህ እንጂ ልጅ ወደዛ ነገር መስተካከል ይችላል። የአሜሪካን ባለስልጣኖች ያረፉባቸው አብዛኛው ሆቴሎች በአሁኑ ሰዓት እንግዲህ ቆሻሻ መጣያቸው በእነዚህ ስልኮች ተጠቅልቋል። ከትናንትና ወዲያ የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ በቻይና ባረጉት ጉብኝት ላይ አብዛኞቹ የአሜሪካን ባለስልጣኖች እንዲሁም ጋዜጠኞችን ጨምረው እንደዚህ አይነት ስልክ ነበር ይዘው የሄዱት። ሰላም ውድ የአቢሲኒያ ዴይሊ ቤተሰቦቻችን እንደምን አላችሁ? አዳዲስና ትኩስ መረጃዎችን በጠቃሚ መልእክቶች እያዋዛን ወደ እናንተ የምናደርስበት ፕሮግራማችን አሁን ጀምሯል። በአሁኑ ሰዓት በሶሻል ሚዲያ ላይ መነጋገሪያ የሆኑ ጉዳዮችን እያነሳን እንመለከታለን። አሁን በቀጥታ ለዛሬ ወዳዘጋጀንላችሁ ቪዲዮዎች እናልፋለን። እናንተም ቪዲዮቹን ከተመለከታችሁ በኋላ ሐሳብ፣ አስተያየት እንዲሁም ምን እንደተሰማችሁ በኮሜንት ሴክሽኑ ላይ ጻፉልን። እስከ መጨረሻው አብራችሁን ቆዩ። አቢሲኒያ ዴይሊ። እሼቱ መለሰ በፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሼቱ 1 ቢሊዮን ብር ይዞ ከመጥፋትና ከራሱ ከፐርፐዝ ብላክ ኢትዮጵያ ጋር በተያያዘ የተነሳበት ሮመር አስመልክቶ በገደምዳሜውም ቢሆን እየተንደፋደፈ መልስ ሰጥቷል። በመጀመሪያ ደረጃ እንደዚህ እየወጣችሁ መልስ የምትሰጡ ሰዎች በክብር አመሰግናችኋለሁ። ምክንያቱም የረሳንላችሁ የመሰላችሁ አጭበርብራችሁ ሀብታም የሆናችሁ ሰዎች እንደዚህ እየወጣችሁ መልስ የምትሰጡበት ጊዜ ስለደረሰ የምትወጡና ነገሮችን የምታብራሩ ሰዎች በግሌ አከብራለሁ፣ አመሰግናለሁ። ነገር ግን እሼቱ መለሰ ከመለሳቸው መልሶች መካከል እኔ የሰራሁት ማስታወቂያ የፐርፐዝ ብላክ ኢትዮጵያን የፋርም ሴክተሩን እንጂ የሪል ስቴቱን ሴክተር አይደለም የሚል መልስ ነው የሰጠው። ይሄ በሌላ አባባል ዶክተር ፍስሐ እሼቱ ይዘው ሄደው ብር እኮ የሪል ስቴቱን ብቻ አይደለም እኮ ሼር የገዙ ይሄ የፈረደበት የአዲስ አበባ ሕዝብ አለ። ኮንሱመሩ አገራችን ሰፊ መሬት አላት። ስለዚህ እዚህ መሬት ላይ የተለያዩ ኮንሱም የሚደረጉ ነገሮችን ቲማቲም፣ ሽንኩርት ምናምን እናመርታለን የሚሉ አንዲት ቀን ማረሻ በእጃቸው ይዞ የማያውቁ እጃቸው የሚለሰልስ ሰዎች ይመጡና የግብርና ባለሙያ ይሆናሉ። የተመረቁበትም የግብርና ስራ አይደለም፣ ግብርናን ጭራሽ የማያውቁ ሰዎች ይመጡና ሽንኩርት እናመርታለን፣ በርበሬ እናመርታለን እያሉ ሼር እንድንገዙ። ይሄ አንዱ ዶክተር ፍስሐ እሼቱ ነው። እንግዲህ በዚህም ኑና ሼር ግዙ አዲስ አበባ ላይ በርካሽ ዋጋ ከገጠር አስመጥተን ምናምን ብሎ ተንተባትቦ ህዝብ በልቶ፣ በተጨማሪም ደግሞ ሌላ የሪል ስቴት የመኖሪያ ቤት ችግር ስላለ ደግሞ 1.5 ሚሊዮን ብር ምንም መሬት ባይኖሩ ሜክሲኮ ላይ ፒያሳ ላይ መሀል ፒያሳ ላይ ቦታ እንኳን ሳይኖር ቤት ሰርቼ እሰጣችኋለሁና አምጡ እያለ ተቀብሎ ነው እጥብ አድርጎ አሜሪካ የገባው። አሜሪካ ከገባ በኋላ የመንግስት ሰዎች ሊያሰሩኝ ስላልቻሉ ኧረ እባክህ ተው እንጂ ዋቴቨር ኤኒዌይ ዶክተር ፍስሐ እሼቱ ይዘው የጠፉት 1 ቢሊዮን ብር የሪል ስቴቱን ብቻ አይደለም ከግብርና ሴክተሩም ላይ ነው ይዘው የጠፉትና እቺንም አስብባት። አመሰግናለሁ። አሁን የኔ ጥያቄ እነዚህ ሮቦቶች ሀክ የተደረጉ ጊዜ ምን ይፈጠራል የሚለው ነው። ቻይና ትዕዛዝ ብቻ የማይቀበሉ ይልቁንም አብረው ማሰብ የሚችሉ የሮቦት ተኩላዎች መንጋን በቅርቡ አስተዋውቃለች። ይህ ሮቦት ለከተማ ውስጥ ውጊያ ተብሎ በልዩ ሁኔታ የተነደፈ የተቀናጀና በኤአይ የሚመራ መንጋ ነው። ይሄ መንጋ የተለያየ የስራ ድርሻ አለው። ለስለላ የተመደበው ሻዶ፣ ለሎጂስቲክስ የተመደበው ፖላር፣ እንዲሁም እጅግ የሚያስፈራውና ለጥቃት የተዘጋጀው ሞዴል ብለድ ባዝ ይሰኛል። እያንዳንዱ ሮቦት 25 ኪሎ ግራም የሚመዝን ዕቃ መሸከም ይችላል። ይህ ማለት አነስተኛ ሚሳኤሎችን፣ የቦምብ ማስወንጫ
ማስወንጨፊያዎችና አውቶማቲክ ጠመንጃዎችን ለመቅጠም በቂ የሆነ አደገኛ የመሸከም አቅም አላቸው ማለት ነው። በጣም ያስደነቀኝ ነገር እነዚህ ሮቦቶች የሚሰሩት በጋራ ነው። አንድ ሮቦት ኢላማውን ካገኘ ሙሉ መንጋ ያ ኢላማ የት እንዳለ ወዲያውኑ ያውቃል። አንድ ሰው እያንዳንዱን እንቅስቃሴያቸውን መቆጣጠር ሲያስፈልገው ራሳቸውን ችሎ ይተባበራሉ፣ አሰላለፋቸውን ያስተካክላሉ፣ እንዲሁም ጥቃታቸውን ያቀናጃሉ። ኤአይ እንቅስቃሴውና ኢላማውን የመለየት ስራ ሲያከናውን፣ መሳሪያዎቹ ከመተኮሳቸው በፊት ግን የመጨረሻውን ማረጋገጫ የሚሰጠው የሰው ልጅ። አሁን የኔ ጥያቄ እነዚህ ሮቦቶች ሀክ የተደረጉ ጊዜ ምን ይፈጠራል የሚለው ነው። ስለ ቴክኖሎጂ ኢንተረስትድ ከሆናችሁ ፎሎ ናት። ፒስ አውት። ሰበር ኢትዮጵያን ጨምሮ የብሪክስ አባል ሀገራት ተሰነጠቁ። የጋራ መግለጫ ሳያወጡ ለምን ተበተኑ? መረጃውን በአጭሩ አቀርባለሁ። የዓለም ኢኮኖሚ እንቀይራለን ያሉን የብሪክስ አባል አገራት በመካከለኛው ምስራቅ ፖለቲካ የተነሳ ተሰንጥቀዋል። ቪዲዮውን ላይክ እያደረጋችሁትም በህንድ ኒው ዴሊ የሁለት ቀናት ስብሰባ ያደረጉት የብሪክስ የውጭ ጉዳይ ሚኒስትሮች እንደተለመደው ስብሰባቸውን ሲያጠናቅቁ መውጣት የነበረባቸውን የጋራ መግለጫ ሳያወጡ በልዩነት ተበትነዋል። የስብሰባው አስተናጋጅ ህንድ በግልጽ እንዳስታወቀችም አባል ሀገራቱ በቀይ ባህር፣ በጋዛ፣ በባቤል መንደብ ወሽመጥና በሲቪሎች ደህንነት ዙሪያ የየራሳቸው የተለያየ እንዲሁም የከረረ ብሔራዊ አቋም በማንጸባረቃቸው የጋራ መግለጫ ማውጣት አልቻሉም። በብሪክስ ውስጥ አረብ ኤምሬትና ኢራን፣ ኢትዮጵያና ግብፅ እንደሚገኙበት ይታወቃል። በተለይም እንደ ኢራንና ዩናይትድ አረብ ኤምሬት ያሉት ሀገራት በመካከለኛው ምስራቅ ግጭት ላይ ያላቸው የሰፋና የአደባባይ ሚስጥር የሆነው ልዩነት ስብሰባውን ያለ ስምምነት እንዲጠናቀቅ አድርጎታል። ታዲያ ይህ የውስጥ የፖለቲካ ልዩነት ኢትዮጵያ ጭምር ያለችበትን የብሪክስ የወደፊት ስትራቴጂካዊ ጉዞ አያደናቅፈውም ትላላችሁ? የአሜሪካን ባለስልጣኖች ያረፉባቸው አብዛኛው ሆቴሎች በአሁኑ ሰዓት እንግዲህ ቆሻሻ መጣያቸው በእነዚህ ስልኮች ተጠቅልቋል። እንደዚህ አይነት ስልኮችን ስንመለከት እንግዲህ ብዙዎቻችን የኋላ ቀረት መመልከቻ አድርገን ነው የምናስባቸው። ነገር ግን በአሁኑ ሰዓት አንድ መረጃ ተሰምቷል። እንደዚህ አይነት ስልክ ለሚጠቀም ጓደኛችሁ ሼር አድርጉለት። አብዛኞቻችን እንደዚህ አይነት ስልኮች መጠቀም ካቆመን ቆየን፣ ማለትም ያው ባትሪያቸው የሚነቀሉ ስልኮች። ነገር ግን በትናንትናው ዕለትና ከትናንትና ወዲያ የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ በቻይና ባረጉት ጉብኝት ላይ አብዛኞቹ የአሜሪካን ባለስልጣኖች እንዲሁም ጋዜጠኞችን ጨምረው እንደዚህ አይነት ስልክ ነበር ይዘው የሄዱት። የሆነ ሁለት አይነት ትዕዛዝ ነበር የታዘዙት። የመጀመሪያው ጨርሶ ስማርት ስልካቸውን ከቤታቸው ይዘው ወደ ቻይና እንዳይሄዱ፣ ሁለተኛ ደግሞ ኤክሴፕሽናል የሆኑና ስልካቸውን አሻፈረኝ ብለው ይዘው የሄዱ ፍቃድ የተሰጣቸው ሰዎች ደግሞ ባገኙት ዩኤስቢ ፖርት ላይ ማንኛውንም ስልካቸውን እንዳይሰርቁ ትዕዛዝ ተላልፎላቸው ነበር። እቺም ወደ ቻይና ያቀናቸው የሲኔን ጋዜጠኛ ለእናቷ ይቅርታ ጠይቃለች። ምክንያቱ ደግሞ ስልኬን ይዤ ስላልሄድኩ ነው ያልደወልኩልሽ በዚህ ምክንያት ብላ ተናግራለች። ታዲያ ዋይት ሃውስ የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ ወደ ፕሌናቸው ማለትም ከቻይና ወደ አሜሪካ ከመግባታቸው በፊት አንድ ጥብቅ የሆነ ትዕዛዝን አስተላልፎ ነበር ተብሏል። ይህ ማንኛውም ከአሜሪካን ፕሬዚዳንቱ ጋር የሚጓዙ ማንኛውም ሰው ማንኛውንም የተሰጣቸው በርነር ፎኖች ወይም ቀደም ያሳያችሁ ኋላ ቀር የተባሉትን ስልኮች ይዘዋቸው ወደ አሜሪካኑ ፕሬዚዳንት ዶናልድ ትራምፕ ፕሌን መግባት እንደማይችሉና ሆቴል ውስጥ ቆሻሻ መጣያ ውስጥ እንዲጥሏቸው ትዕዛዝ ተላልፏል። ለዚህ ምክንያት ተደርጎ የተቀመጠው እነዚህ ስልኮች ምናልባትም ሊጠለፉ ይችላል፣ በውስጡም እንግዲህ የተለያዩ ማይኮች ሊኖሩ ይችላሉ፣ የአሜሪካኑ ፕሬዚዳንትና እንዲሁም ጋቨርንመንታቸው ላይ ስለላ ሊደረግባቸው ይችላል በቻይና በሚል ስጋት ነው። ታዲያ ብዙዎችን ያነጋገረው ያለምንም ፍራቻ ስልኩን አውጥቶ ሲቀርጽ የነበረው የዓለማችን ቁጥር 1 ባለሀብት ኢሎን መስክ ነበር። ታዲያ ኋላ እንደምትመለከቱ አይፎን 17 በማውጣት የተለያዩ ቪዲዮዎችን በቻይና ሲቀርጽ ነበር። ታዲያ እሱስ እንዴት ነው ይህን ስልኩን አውጥቶ ቪዲዮ እየቀረጸው ስልኩን ወደዛ ይዞ የገባው የሚለው ጥያቄ ብዙዎችን እያነጋገረ ይገኛል። ከአሜሪካኑ ፕሬዚዳንት ከዶናልድ ትራምፕ ጋር ለስራ ጉብኝት ወደ ቻይና የመሩ ባለስልጣኖች እንዲሁም ጋዜጠኞች በሙሉ ስልካቸውን በቻይና ሆቴል ውስጥ ጥለው እንዲወጡ ትዕዛዝ ተላልፏል። እነዚህ ስልኮች አይጠለፉም። ለምንድን ነው እስከ ገበያ እየጠፉት? ሀሳባችሁን ኮመንት ላይ አስቀምጡልኝ። ብሩክ ከምድር በ24 ቢሊዮን ኪሎ ሜትር ርቀት ላይ ጠፈር ላይ የኢትዮጵያውያን ወርቃማ ድምፅና የአንድ ቤተሰብ ፎቶግራፍ በክብር እንደተቀመጠ ያውቃሉ? ሰላም፣ እንዴት ናችሁ? ዛሬ ስለምንጊዜም የናሳ ጎልደን ሪከርድስ ወይም ደግሞ ወርቃማ ስብስቦች እናወራለን። ታሪኩ እንደዚህ ነው። በ1977 እንደ አውሮፓውያን አቆጣጠር በኢትዮጵያ በ1969 ዓ.ም ናሳ አንድ ወርቃማ ሲዲ በመንኮራኩር አማካኝነት ወደ ጠፈር ይልካል። ይህም የሰላምታ መልእክት የሚል መጠሪያ ያለው ሲሆን ዋና የዚህ ሐሳብ ምንጭም የስነ ፈለክ ተመራማሪው ካርል ሳጋን ነው። ይህም ሊደረግ ያስፈልገበት ዋናው ምክንያት በጠፈር ለሚኖሩ ባዕድ አካላት ወይም ኤሊየንስ በምድር ስለሚኖሩ ስነ ፍጥረታት መረጃ ለመስጠት ያለመ ነው የሚል ነው። በዚህ ወርቃማ ስብስብ ውስጥም ምን ተካተዋል የሚለውን እንመልከት። በካርል ሳጋን አማካኝነት ከተሰበሰቡ ምስሎችና ድምጾች መካከል ከተለያዩ የዓለም ክፍሎች የተሰበሰቡ 115 ፎቶግራፎች፣ በ55 ቋንቋዎች የተቀረጹ ሰላምታዎች እንዲሁም የተለያዩ የተፈጥሮ ድምጾች ተመርጠዋል። ከባች እና ሞዛርት ሙዚቃ እስከ አፍሪካ ባህላዊ ድምጾች፣ ከሕፃን ለቅሶ እስከ ነጎድጓድ፣ የሰው ልጅና የተፈጥሮ ማንነት
በዚች ወርቃማ ሰሌዳ ተሰንዷል። በዚህ ወርቃማ ሰሌዳ ወይም ደግሞ ጎልደን ሬከርድስ ውስጥ ኢትዮጵያውያን በሁለት ነገሮች ተወክለዋል። አንደኛው በሰላምታ ድምፅ ሲሆን ሁለተኛው ደግሞ በአንድ ቤተሰብ ፎቶግራፍ ነው። ፎቶግራፉ በደብረ ዘይት ወይም ደግሞ ቢሾፍቱ አካባቢ የተነሳ በአንዲት የሳር ክዳን ቤት በር ላይ የባህል ልብስ የለበሱ ባልና ሚስት ከልጃቸው ጋር የሚያሳይ ፎቶ ነው። ሁለተኛው ደግሞ የአማርኛ ሰላምታ ነው። ሰላም የሚል ድምፅ ተካቶበታል። እነዚህ ሁለት የድምፅና የምስል ቅጂዎች ኢትዮጵያን ለዘላለም ያስታውሱ በጠፈር ላይ ተቀምጠው ይቀጥላሉ። ምናልባትም በድንገት አንድ ቀን የኢትዮጵያውያን ስልጣኔና መሰል ታሪኮች ይህ የምስልና የድምፅ ቅጂ እንደ ታሪክ ናሙና ሆኖ ያገለግላል። እናንተስ ምን ተሰማችሁ? ሀሳባችሁን በኮሜንት ሴክሽን ላይ ያጋሩ። ኢማኑኤል ማክሮን የአፍሪካ ቱራቸውን ኢትዮጵያ ላይ ጨርሰዋል። የዚህ ጉዞአቸው ዋና ዓላማ ደግሞ የፈረንሳይን ገጽታ መገንባት ነው። ፈረንሳይ ከዚህ በፊት በቅኝ ግዛት ይዛቸው ከነበሩ ሀገራት ጋር ያላት ሪሌሽንሽፕ ፍራንኮ አፍሪክ ይባላል በብዙ ሰዎች ዘንድ። ይሄ ግንኙነት ፈረንሳይንና እነዚህን ሀገራት በኢኮኖሚ፣ ፖለቲክስ፣ ሚሊተሪ ያስተሳሰረና ከአገራቱ ይልቅ ፈረንሳይን እጅግ በጣም ተጠቃሚ ያደረገ ነው። ከቅርብ ጊዜያት ወዲህ ግን በተለይ ደግሞ የሳህል ሀገራት አንድ በአንድ ፈረንሳይን ከሀገራቸው እንድትወጣ አድርገዋታል እና ይህ ነገር ነው እንግዲህ ቆም ብሎ አፍሪካ ላይ ያላቸውን ፖሊሲ እንዲያጤኑ ያደረጋቸው። አዲሱ ፖሊሲያቸው እንግዲህ አፍሪካውያንን እኩል ተጠቃሚ የሚያደርግና አፍሪካውያን የሚፈልጉትን ፓን አፍሪካኒዝም የሚደግፍ ነው ብለው ነው የመጡት። ከዲፕሎማቲክ ቃላት ጀርባ ያለውን እውነታ ስናየው ግን ራሽያ፣ ቻይና እና የገልፍ ሀገራት አፍሪካን በሞኖፖሊ የተቆጣጠሯት ስለሆነ እነሱም ወደ ሜዳው መግባት ስለሚፈልጉ ነው። የፈረንሳይን ተቀባይነት ማጣት ለማሳየት ምዕራብና መካከለኛው አፍሪካ ላይ ከተፈጠሩት ነገሮች ውጪ አሁን በቅርቡም ኬንያ የ1.5 ቢሊዮን ሃይዌይ ፕሮጀክት ከፈረንሳይ ካምፓኒ ቀምታ ለቻይና ካምፓኒ ሰጥታለች። አዲሱ አካሄዳቸው ላይ ምን ያህል ቁርጠኛ እንደሆኑ ለማሳየት እንግዲህ አፍሪካ የተባበሩት መንግስታት ድርጅት ሴኩሪቲ ካውንስል ላይ ተወካይ ሊኖራት ይገባል የሚለውን ሀሳብ ፈረንሳይ እንደምትደግፈው ገልጸዋል። በአሁኑ አካሄዳቸው ትኩረት ያደረጉት ቅኝ ግዛት ገዝቷቸው ከነበሩ ሀገራት ይልቅ እንደነ ግብፅ፣ ኢትዮጵያ፣ ኬንያ፣ ሳውት አፍሪካ፣ አንጎላ እና ናይጄሪያ ያሉ ሀገራት ላይ ነው። ከ2019 በኋላ ኢማኑኤል ማክሮን ኢትዮጵያ ሲመጡ ለሶስተኛ ጊዜያቸው ነው። በዚህ ጊዜ ውስጥ እንግዲህ ይህን ያህል የጎበኙት የአፍሪካ ሀገር የለም። ይሄም ያው ኢትዮጵያ የአፍሪካ ህብረት መቀመጫ ከመሆኗን በተጨማሪ ኢትዮጵያም ላይ ስፔሲፊክ የሆነ ኢንትረስት እንዳላቸው ማሳያ እንደሆነ መውሰድ እንችላለን። የሳህል ሀገራት ይህን ያህል ፈረንሳይን የጠሉበት ምክንያት ምንድን ነው የሚለውን በሌላ ቪዲዮ እናየዋለን። እንደዚህ አይነት ኮንተንት የሚመቻችሁ ከሆነ ግን ተቀላቀሉ። ቸር ቆዩ። መች ኩክድ እንደሆናችሁ እንደምታውቁ ታውቃላችሁ። የራሳችሁ ዌስተርን ላይ እንዲሆነ ጆርናሊዝም ዌብሳይት ማለት ነው እንደዚህ አይነት አርቲክል ሪሊዝ ሲያደርግ ምንድን የሚለው never interrupt your enemy when he's making a mistake ይላል። ምንድነው ጠላት የሆነ ጥፋት ሲያጠፋ አንተ ኢንተራፕት እንዳታደርገው ዝም ብለህ እየው ነው የሚለው እና ካያችሁት ከኋላ የቻይናው ፕሬዚዳንት ነው እና ከፊት ለፊት ደግሞ ዶናልድ ትራምፕ ነው ያለው እና ኢኮኖሚስት ነው ይሄንን ሪሊዝ ያደረገው ማለት ነው። ምንድነው የሚሉት ቻይና ውስጥ ያሉትን ዲፕሎማቶች፣ አድቫይዘሮች፣ ስኮላሮች፣ ኤክስፐርቶች ምናምን ነገር ስለዚህ ጦርነት አናገርናቸው ነው። ኦልሞስት ሁሉም ኢራን ላይ የተደረገ ያለው ጦርነት የመጨረሻ መጥፎ የሆነ የአሜሪካ ሚስቴክ ነው የአሜሪካ ኤረር ነው እያሉ ያሉት እና ቻይና ዝም ብላ እያየች ያለችው ሁሉም የቻይና ሊደሮች የሚያምኑበት ፕሪንሲፕል ምንድነው ጠላትህ ሚስቴክ ሲሰራ ዝም ብላ እያው በሚለው ነው እና ይሄ ጦርነት ማለት ነው ቻይኖችን ሞር ኒውክሌር ፕሮግራማቸው ላይ ሞር እንዲሰሩ እያደረጋቸው ነው ይላል። ሌላ ኢንቨስቲጌሽን ላይ ማለት ነው ሲኤንኤን ያገኘው ምንድነው አንዳንድ ታውኖች ማለት ነው ፍላትን እያደረጉ ቻይና ውስጥ የኒውክሌር ፋሲሊቲ ፕሮግራሞችን እየገነቡ ይገኛሉ ይላል እና በቃ ሲያዩት ከዌስተርን ጋር ዲል ማድረግ አይቻልም ኒውክሌር ካልተጠቁ እና ትራምፕ ማለት ነው ሄዶ ሊያዋራቸው ነበር በዚህ ወር ማለት ነው ምንድነው ይሄን ኒውክሌር ፕሮግራማችሁን ዝቅ አድርጉት ምናምን ነገር ሊያናግራቸው ነበርና ያው በዚህ ጦርነት በጣም ቢዚ ስለሆነ ኦብቪየስሊ አልገባበትም እና ምንድነው ቤጂንግ አሁን በዚህ ሰዓት ፋስተስት ፕሮዲውሰር ናት የኒውክሌር ማለት ነውና የመጨረሻ የተዘጋጁ ይገኛሉ። መጀመሪያ ማለት ነው ይሄ ጦርነት ቻይናን ዊክን ያደርጋል ተብሎ ነበር። ምክንያቱም ቻይና የምትጠቀመው የኢራንን ኦይል ነውና ዲስረፕት ሲደረግ በቃ ቻይና ሉዝ የምታደርግ ምናምን መስሏቸው ነበር። ግን ሎንግ ተርም ግን ቻይና ናት ጌን እያደረገች ያለችው ምክንያቱም የዩኤስ ሎስ ለቻይና እንደ ጌን ስለሚቆጠር ማለት ነው። እና እነዚህ ላይ ያሉት ቻኖች ማለት ነው ሀሳባችሁን ኮሜንት ሴክሽን ታስቀምጡልኝ። ለመጀመሪያ ጊዜ በዓለም የመጀመሪያው የተባለው ነው የአርቲፊሻል ዲኤንኤ ዘረመል የመስራት ስራ ዛሬ ላይ ተጀምሯል የተባለው ከዚህ በፊት ተሰምቶ አይታወቅም አይደል? ዲኤንኤ ከዜሮ ሲንቴቲክ የሆነ ምንም አይነት ነገር ሌላ ተጨማሪ ነገር ሳያስፈልግ ወይ ኤዲት ማድረግ ሳይፈልግ ከዜሮ ከስክራች ማለት ነው መስራት እንችላለን በሚል ነው ዛሬ ላይ የጀመሩት። በጣም መነጋገሪያ ሆኗል። ልክ አይደለም በሚል ሰዎች ምናልባት እንደውም ቃሉ የሚለው ዲዛይነር ቤቢስ ወይ ደግሞ በትዕዛዝ የሚሰሩ ልጆች
ሊፈጠሩ ይችላሉ። ቀዩንልኝ፣ ይረዝልምልኝ፣ ይጠርልኝ፣ አይኪው እንደዚህ ይሁን እንደዚህ ያልክ ታዛለ ማለት ነው። ገንዘብ ብቻ ይኖርህ እንጂ ልጅ ወደዛ ነገር መስተካከል ይችላል። ያ ደግሞ ልክ አይደለም በሚል ነው ሰነፎቹ ሰዎች ይመስሉኛል እንደዚህ የሚሉት። ልክ አይደለም የሚሉት ምክንያቱም በቃ ሁሉም ጎበዝ ቢሆን ምን ችግር አለ? ዲኤንኤው ተስተካክሎ ድሃ ኮንሽስ መክፈል ካልቻልሽ ያው አንተ ደግሞ ድልን መሞከር ይሰማል እና ጉብዝና በአባትና በእናት ንብረት ነው የሚለካው ማለት ነው። በጣም ጎበዝ እኮ ተከፍሏል ማለት አላቸው አይነት ነገር ትባላለህ። አይ የዳውም እኮ ጎበዝ ይሆናል። ሱማ ግን ያኛው በጣም በሚልቅ ሊሆን ይችላል። ይሄንን ራሱ የሰሩት እኮ ይደውልላችሁ በዚህ አመለት ስለዚህ እና ልክ አይደለም በሚል ነው። ዌልካም ትረስት የሚባል አንድ ግሎባል ቻሪቲ አለና 10 ሚሊዮን ዩሮ ዛሬ ላይ ሰጥተዋል ይሄ ነገር እንዲጀመር ማለት ነው። እነሱ እያሉ ያሉት እናንተ በምታስቡት በዛ ልክ ዲዛይነር ቤቢዎችን ወይ ደግሞ ያልታዩ ልጆችን ወይ ደግሞ ልጆችን ከዜሮ ዲዛይን ለማድረግ ሳይሆን ያሰብነው ምናልባት መፈወስ የማይችሉ በሽታዎችን መከላከል የምንችል ከሆነ ዲኤንኤን አስተካክለን ያ በሽታ እንዳይዝሽ ማለት ነው። እሱ በኤዲቲንጉም ይሆናል። ግን ይሄኛው በቃ ሙሉ በዛ ምንም ሬዚስት ማድረግ ተችሎ ሙሉ ለሙሉ ከዜሮ ማለት ነው እንደዛ የሚችሉ አይነት ነገር አሪፍ ኢሚዩን ሲስተም ያላቸው እንደሱ ለማድረግ ነው ብለዋል። እንግዲህ እንዳልኩት ግን ሰዎች ያን ያህል ፍላጎት የላቸውም። የመጀመሪያ ጊዜ ግን ዓለም ላይ ዲኤንኤን ከዜሮ ለመስራት እንግዲህ ዛሬ 10 ሚሊዮን ዩሮ በቅርቡ ነው ኤዲቲንጉም ተሰጥቶ ተጀምሯል ማለት ነው። ኢትዮጵያ የሚለው የሀገራችን ስም እንዲለወጥ ለሀገራዊ ምክክር ኮሚሽን አጀንዳ ሆኖ ቀረበ። ጠበቃና የህግ አማካሪ አያሌው ቢታኔ እቺ ሀገር መከራዋ ብዙ ነው። እቺስ ኢትዮጵያ ሲባል የሚያመው ብዙ አካል እንዳለ አመላካች ከሆኑ ነገሮች መካከል አንዱ ሀገራዊ ምክክር ኮሚሽን የታመምንባቸውን ልንታረቅ የሚገባን ጉዳይ ላይ እንድንነጋገርና መፍትሄና እልባት እንዲሰጥበት የታለመበት ነው። ነገር ግን ከዚህ ተቃራኒ በሆነ መልኩ ከሀገር ስም ጋር እንኳን ያለ መግባባትና ቁርሾ ያለበት አካል እንዳለ አመላካች ነገሮችን እያየን ነው ማለት ነው። እንደ ሀገር እኛ ሀገር ነን። ሀገር አሜሪካ ዛሬ ላይ ተነስቶ ስሟ ይለወጥ ሲባል የተገነባ ማንነትን መናድ ነው። ለምን እንደዚህ አይነት ነገር ሐሳብ ተነሳ ብለንም አንጮህም፣ ልንጮህም አይገባም። ግን ችግሩ ያለባቸው ከማን ጋር ነው የሚለው ግን ያጠይቀናል ማለት ነው። በእውነት እነዚህ ግለሰቦች ወይም እነዚህ አካላት ኢትዮጵያውያን ናቸው ወይንስ ከሌላ አካል የመጡ ግዑዛን ናቸው የሚለው ግን ሊታይ የሚገባ ነው ብዬ አስባለሁ። እነሱ ኢትዮጵያ የሚባለው ስም ሊቀየር ይገባል ብለው አጀንዳ ካመጡ ደግሞ እኛ ኢትዮጵያ የምትባል ሀገር ስረ መሰረታችን ነች፣ ደም ስራችን ነች፣ ልትቀየር የሚገባበት ምን አመክንዮ ቢኖር ነው ብለን ደግሞ ማጠየቃችን ምክንያታዊ ነው ማለት ነው። ስለዚህ በሕገ መንግስቱም ሆነ በዓለም አቀፍ የሰብአዊ መብት ድንጋጌዎች ላይ እንደተቀመጠው በነፃነት ነፃ በሆነ መልኩ ሀሳብን መስጠት ፍሪደም ኦፍ ቶት ኤንድ ፍሪደም ኦፍ ኤክስፕሬሽን የምንለውን ነገር ተጠቅመን በዚህ ልክ ሀሳባቸውን ከሰጡ እኛም በዚያው ልክ ደግሞ መመልከት አግባብነት አለው ብዬ አስባለሁ። ኢትዮጵያ የሚለው ስም ከጥንት ጀምሮ ከኦሪት ዘመን ጀምሮ የመጣ ሲዋረድ የመጣ በብዙ መልኩ ታሪክና ዳራ ያለው ነው ማለት ነው። ስለዚህ እስቲ እናንተ በእውነት ይህ ኢትዮጵያ የሚለው ስም ሊቀየር ይገባል ብላችሁ ታስባላችሁ? ከኢትዮጵያ ስም የተሻለ ስምስ አላችሁ? ይህንን ሐሳብ እንሞጋገትበት፣ እስቲ እንወያይበት። ኢትዮጵያ የሚለው ስም ሊሰረዝ ይገባል፣ ሊፋቅ ይገባል የምትሉ ሰዎች ሊፋቅ ይገባል ስለምትሉበት በቂ ምክንያት ብታሳዩ፣ እኔም ደግሞ በቀጣይ ኢትዮጵያ የሚለው ስም ሊጸና የሚገባ መሆኑን በአመክንዮ የምንወያይበት ይሆናል ማለት ነው። ለብዙዎች ኢትዮጵያን ለሚወዱ እንዲሁም ደግሞ ኢትዮጵያ የሚለው ስም ሊፋቅ ይገባል ለሚሉ ሰዎች ደርሶ ሐሳብ አስተያየታቸውን እንዲያንሸራሽሩ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። አመሰግናለሁ። ያስተዋወቅኩት ሽንኩርትና ድንች እንጂ ቤት አይደለም ሲል ኮሜዲያን እሸቱ የቀረበበትን የ1 ቢሊዮን ብር ኪሳራ በፐርፐስ ብላክ በኩል የቀረበበትን ክስ አስተባብሏል። እንደሚታወቀው ሰሞኑን እንግዲህ ህዝብን በማጭበርበር በርካታ ሰዎች መከሰሳቸውንና ፍርድ ቤት መቅረባቸው ጋር ተያይዞ አውንታ በርሲሳ በኮሜዲያን እሸቱ መለሰ ላይ ከፐርፐስ ብላክ ድርጅት ጋር በተያያዘ እንደሚታወቀው በ1 ሚሊዮን ብር ቤት እንሰጣለን በሚል ከ1 ቢሊዮን ብር በላይ
ሰብስበው መጥፋታቸው የሚታወቅ ነው። ከሱ ጋር ተያይዞ ማስታወቂያውን በወቅቱ ሲሰራ የነበረው ኮሜዲያን እሸቱ መለሰ መጠየቅ አለበት ብሎ ሀሳብ አንስቶ ነበረ አዎንታ። ከዚሁም ጋር በተያያዘ ኮሜዲያን እሸቱ እንግዲህ ምላሾችን ሰጥቷል። እሱም ሽንኩርትና ድንች መሸጥን ወይም ማስተዋወቅን እንጂ የቤት ጉዳይ ፈጽሞ አይመለከተንም። በ2012 ድርጅቱ ሲመሰረት ወይንም ስራ ሲጀምር በቅናሽ ነበረ ማስታወቂያ ወደ መስራት የገባ ነው። ያም እንግዲህ ምርትን ከገበሬው ቀጥታ ያለ ደላላ ለገዢው የማቅረብ ሂደትን እሱን ነው ያስተዋወቅ ነው። እሱም 1 ዓመት አልቆየም፣ ከ1 ዓመት በኋላ ቆሟል። ወደ ቤት ሽያጭ የገቡትም ከዛ በኋላ ነው ሲል ሐሳቡን ሰጥቷል ማለት ነው። ከዛ በኋላ ግን በ1 ሚሊዮን ብር ቤት እናቀርባለን በሚል የተነሳው የማስታወቂያ ስራ ውስጥ እኔ በፍጹም የለውበትም። እኔ ያስተዋወቅኩት የዛኔ ከገበሬው ቀጥታ ወደ ተጠቃሚው የተለያዩ ምርቶችን የማድረስ ጉዳይ ነው። እሱም በወቅቱ ተጠናቋል ሲል ሐሳብ ሰጥቷል። እናንተ ምን ትላላችሁ? አንዳንድ ነገሮችን ጠዋትና ማታ የሚረባም የማይረባም ነገር ከሚነግሩ ሰዎች ነው የምንሰማ የነበረው። እንደዚህ አይነት ዜና ሲኖር ግን ለምን እንደማትነግሩን አላቅም። ይህን ዜና ተመልክተን ነው እንምጣማ። ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ደግሞ ምግብ ለዕለት ጉርሳቸው የሌላቸው ወገኖቻችንም ቤታቸው ነው፣ ማረፊያቸው ነው። እርቧቸው መጥተው ምግብ የሚበሉበት ብቻ ሳይሆን አረፍ ብለው እርስ በርሳቸው ሰዓት ወስደው ተወያይተው የሚሄዱበት ቤታቸው ነው። ስለዚህ በየጎዳናው ለዕለት ጉርስ ለሚለምኑ ወገኖቻችን ሁሉ ድጋሚ መልእክት ማስተላለፍ እወዳለሁ። በከተማችሁ ውስጥ እነኚህ የተገነቡት ምገባ ማዕከላቶች የእናንተ ናቸው። ንጹህ ምግብ፣ ደረጃውን የጠበቀ ምግብ በክብር እጃችሁን ታጥባችሁ በንጽህና መታችሁ እዚህ መመገብ ትችላላችሁ እና ተጠቀሙበት ማለት እወዳለሁ። ቋሚ ገቢ ያለው ሰው ብቻ እንጂ ከዛ ውጪ ሆኖ የሚያስፈልገው ሰው ከየት እንዴት መጣ ሊለው የሚችል ማንም የለም። እንደዚህ አይነት አሰራርም የለንም። እንዳያችሁት አዲስ አበባ ላይ ምገባ ስነስርዓት ምናምን ተጀምሯል ተብሏል። ምግብ መብላት ላቃታቸው ለራብተኞች እና መንገድ ላይ ምግብ መለመን ምናምን አያስፈልግም ከዚህ በኋላ። ድሮ እንደተከለከለ እናውቃለን በህግ። ስለዚህ እኛ እንቀልባለን ምናምን ብሏል። ይሄ ቪዲዮ ላይ ያያችሁት ክትፎ ምናምን ነው ይኖራል ብላችሁ ተስፋ አታርጉ። ግን እነዚህ መመገቢያ ጣቢያዎች የተባሉት አልተገለጹም የት እንዳሉና እናንተ የመንግስትን ዜና ጠዋትና ማታ ስትሰሩ የነበራችሁ ቲክቶክ ላይ ያላችሁ ሰዎች አጣርታችሁ ለአዲስ አበባ ማህበረሰብ ንገሩ። አባዝ የሚበላው ካጣ በጣም ቆይቷል። በጣም በአብዛኛው ሰው ማለት ይቻላል ህይወት ከብሎታልና ደግሞ ሷን ምርጥ ምናምን ስለተባለ ሰዎች ይሄን አክሰስ መጠቀም ይገባቸዋል ብዬ አስባለሁ። እኔ ራሱ አዲስ አበባ ስመጣ በእርግጠኝነት መጥቼ እንደምበላ አልጠራጠርም። እና ማንኛውም ቀልድ ነው። እዚህ መመገቢያ ጣቢያዎች የት እንዳሉ ልታሳውቁ ነው የሚገባችሁ። ተከፍሏችሁ ለመንግስት ዜና የምትሰሩት ምናምን እናንተ ቲክቶክ ላይ ያላችሁ ሰዎች ናችሁና ያሉበትን ቦታዎች አድራሻቸውን የቱ ጋር ስንት ሰዓት እንደሚሰሩ ምናምን ምግብ እስከ መቼ እንደሚገኝ ምናምን አጣርታችሁ የማሳወቅ ግዴታ ይኖርባቸዋል ብዬ አስባለሁ። ያም ጊዜ መጥቶ የአዲስ አበባ ህዝብ እንደ ድሮ ሰርቶ ራሱን ቤተሰቡን ማስተዳደር የሚችል እስኪሆን ድረስ አሁን ላይ ኑሮ የተወደደበት ኑሮ የከበደው እና ደግሞ ቋሚ ገቢ ያጣ ስራ ያጣ ወጣትም ጠቅላላ ሂዶ መመገብ ይገባዋል ብዬ ስለማስብ ነው ይሄን ቪዲዮ የምሰራውና እነዚህ ተከፈቱ የተባሉት ተቋማት የት እንዳሉ አድራሻቸውን አይታችሁ ለህዝብ ማጋራት ግዴታችሁ ነው ብዬ ስለማስብ ነው ይሄን ቪዲዮ የምሰራው። የዶናልድ ትራምፕ የቻይናን ጉብኝት ሰምታችኋል። እኔ ተመቸኝ ከዛ ውስጥ ምን እንደሆነ ልንገራችሁ። እኔ ትሮል ዲፕሎማሲ ይመቸኛል። ይሄ ትሮል የሚደራረጉት ነገር አይ ላቭ ኢት። ይሄ በሲምቦል ምናምን የሚነጋገሩት ነገር በጣም ይመቸኛል። እና ማርኮ ሩቢዮ የአሜሪካ የውጭ ጉዳይ ሚኒስቴር ማለት ነው ቻይና መግባት አይችልም፣ ማዕቀብ ተጥሎበታል፣ ቻይና መግባት አይችልም የሚል እና ስለዚህ ቻይና እሱ እንዲገባ ምን አደረገች? ስሙን ቀየረችው ማለት ነው። ስሙን ወደ ሌላ ተቀይሮ ነው እንዲገባ ያደረገችው። ኢንስቴድ ኦፍ ማዕቀቡን ከማንሳት ይልቅ አውቃስ እኔ አይ ላቭ ትሮል አውቀው ስሙን ብቻ ቀየሩትና ያው ሲስተሙን ባይፓስ እንዲያደርገው ተደረገ ማለት ነው። ከዛ ሩቢዮ ምን ያደርጋል? የለበሰውን ልብስ አይታችኋል? ልክ ቻይና ሲገባ የለበሰው ልብስ ቬኔዙዌላ
የቬኔዙዌላ ፕሬዚደንት ማዱሮ ሲታሰር የለበሰው ናይኪ ቴክ ፍሊስ እሱን የለበሰው ኢትስ ላይክ ሰብሊሚናል ሜሴጅ። እሱም ትሮል እያደረገ ነው ማለት ነው። አንቲ ኮሚኒስት እሱ ልብስ በቃ ኦፊሻሊ ይሄ ለኮሚኒስቶች ለኮሚኒስት አገራቶች መልእክት ሆኗል። ላይክ እኛ ቬኔዙዌላ የተሰራው ስራ እናንተ ላይ የምንሰራዋለን አይነት መልእክት ነው የሚሰራው። እና ማርኮ ሩቢዮ እንደዛ ነው መልእክቱ። ላይክ ቻይና ልክ ሲገባ እሱን ልብስ ለብሶ ነው የገባው። እናንተ ሂዩሚሊየት ለማድረግ ሞክራችሁ ኢንስቴድ ኦፍ ማዕቀቡን ከማንሳት ይልቅ ስሜን እንደዚህ ቀይራችሁ ምናምን ሂዩሚሊየት ለማድረግ ሞክራችሁ። እኔም ተሳታፊ ነበርኩኝ ማዱሮን ያወረድኩት የኔም እጅ አለበት አይነት ነገር ነው። ብቻ ልብሱን ለብሶ ብቻ ይሳሹ። እኔ አላህ እንደዚህ አይነት ትሮል ዲፕሎማሲ በጣም የሚመችኝ። I don't know እንግዲህ ውድ የአቢሲኒያ ዴሊ ተመልካቾቻችን ለዛሬ ያዘጋጀንላችሁ አዳዲስና ትኩስ መረጃዎች እንዲሁም ጠቃሚ መልእክቶችን የያዙ የተለያዩ ቪዲዮዎች እነዚህን ይመስሉ ነበር። እናንተም እንግዲህ ስለ ቪዲዮዎቹ ያሏችሁን ሐሳብ፣ አስተያየት እንዲሁም የተሰማችሁን በኮሜንት ሴክሽኑ ላይ ጻፉልን። በቀጣይ ምርጥ ቪዲዮ እስክንመለስ ቸር ቆዩን።